ሎሚና ቲዩብ ጤና ይስጥልኝ። ቅዳሜ ዕለት በጋዛ ሰርጥ የተሰማው የአየር ድብደባ ድምፅ በቅርቡ የተደረሰውን የተኩስ አቁም ተስፋ አደጋ ላይ ጥሎታል። ቢያንስ 32 ሰዎች መገደላቸውን ተከትሎ ዓለም አቀፉ ውጥረቱ ነግሷል። ይህ ጥቃት የተፈጸመው በአሜሪካው ፕሬዝዳንት ዶናልድ ትራምፕ አደራዳሪነት የተገኘው ስምምነት ሁለተኛ ምዕራፍ ላይ በደረሰበት ወቅት ነው። ነገር ግን ይህ ግጭት የዛሬ ብቻ አይደለም። ለአስርተ ዓመታት የዘለቀ ጥልቅ የታሪክ ውስብስብ ውጤት ነው። የጋዛ ሰርጥ ግጭትን ለመረዳት ወደ ኋላ መመለስ ያስፈልጋል። እንደ አውሮፓውያን አቆጣጠር በ1948 እስራኤል ከተመሰረተች ጀምሮ ጋዛ የብዙ ፍልስጤማውያን ስደተኞች መጠለያ ሆና ቆይታለች። በ1967 የስድስት ቀን ጦርነት እስራኤል አካባቢውን ከተቆጣጠረች በኋላ በ2005 ኃይሏን ብታስወጣም ከ2007 ጀምሮ ሐማስ ስልጣን መያዙን ተከትሎ ጋዛ በከፍተኛ እገዳ ውስጥ ትገኛለች። ባለፉት ሁለት አስርት ዓመታት ውስጥ በርካታ ጦርነቶች የተካሄዱ ሲሆን የጥቅምት ሰባቱ የሐማስ ጥቃት ግን ታሪኩን ሙሉ በሙሉ ቀይሮታል። በዕለቱ 1200 ሰዎች መገደላቸውና 251 ታጋቾች መወሰዳቸው እስራኤል እስካሁን ያልቆመውን ወታደራዊ እርምጃ እንድትጀምር ምክንያት ሆኗታል። ወደ አሁኑ ሁኔታ ስንመለስ የጥቃቱ ሰለባዎች በአብዛኛው በኻን ዩኒስ መጠለያ ድንኳኖች ውስጥ የነበሩ ተፈናቃዮች ናቸው። የሲቪል መከላከያ ኤጀንሲ እንደገለጸው ጥቃቱ የታቀደው በሰላም ስምምነቱ መሰረት ሰዎች ወደ ቀድሞ ቦታቸው መመለስ በሚጀምሩበት ወቅት ነው። የሺፋ ሆስፒታል ባወጣው መረጃ መሰረት በጥቃቱ ሕይወታቸው ካለፉት መካከል ሴቶችና ሕፃናት በብዛት ይገኙበታል። እስራኤል ይህንን እርምጃ የመከላከል እርምጃ ስትል ትጠራዋለች። የሐማስ አባላት ስምምነቱን ተገን በማድረግ በምስራቅ ራፋ ከመሬት በታች መሰረተ ልማቶችን እያጠናከሩ መሆኑን የደረስኩበት መረጃ ያሳያል ብላለች። በሌላ በኩል ሐማስ ይህንን የዘር ማጥፋት ቀጣይነት በማለት ይከሳል። ይህ የእርስ በርስ ውንጀላ ስምምነቱ ተግባራዊ መሆን ከጀመረባቸው ያለፉት 3 ወራት ውስጥ ለ509 ሰዎች ሞት ምክንያት ሆኗል። ኳታርና ግብጽ ላለፉት ወራት ደከመኝ ሰለቸኝ ሳይሉ ሲያሸማግሉ ቆይተዋል። ግብጽ ጥቃቱን በማውገዝ የራፋ ድንበር መከፈት ለሰብአዊ እርዳታ እንጂ ለተጨማሪ ግጭት ምክንያት መሆን የለበትም ስትል አስጠንቅቃለች። የአሁኑ ጥቃት እስራኤል የታጋቾቹን አስክሬን ማግኘቷን ባወጀች ማግስት መከሰቱ በሁለቱ ወገኖች ዘንድ ያለውን አለመተማመን ከፍ አድርጎታል። በጋዛ ያለው ሁኔታ ከወታደራዊ ግጭት ባለፈ ለአስርተ ዓመታት የዘለቀ የታሪክና የህልውና ትግል ሆኖ ቆይቷል። እስካሁን ከ71,000 በላይ ሰዎች ህይወት ማለፉን የጤና ባለሙያዎች ይናገራሉ። አዲሱ የተኩስ አቁም ስምምነት ዘላቂ ሰላም ያመጣል ተብሎ ትልቅ ተስፋ ቢጣልበትም የቅዳሜው ጥቃት ግን መንገዱ ገና ረጅምና ፈታኝ መሆኑን ያሳያል። ዓለም አቀፍ ማህበረሰቡ ለዲፕሎማሲያዊ መፍትሄ የሚሰጠው ትኩረትና በሁለቱ ወገኖች የሚታየው ቁርጠኝነት የቀጣዮቹን ሳምንታት የጋዛ ዕጣ ፈንታ ይወስናሉ። የዛሬው ዝርዝር መረጃዎቻችን ይህንን ይመስሉ ነበረ። በጋዛና በዓለም ዙሪያ የሚከሰቱ አዳዲስ ዜናዎችንና ጥልቅ ትንታኔዎችን ወደ እናንተ ማድረሳችንን እንቀጥላለን። ሰላም ለዓለማችን እየተመኘን በሌላ ቪዲዮ እስክንገናኝ ድረስ ደህና ሰንብቱ።